በፒትስበርግ ከተማ የሚሰራው የዘገባ አቅራቢው ፊል የፊታችን ከባድ የበረዶ ማዕበል እንደሚመጣ ለተመልካቾቹ ያረጋግጣል። እሱ በካሜራ ፊት በጣም ደስተኛና ቀልደኛ ቢመስልም ካሜራው ሲጠፋ ግን እውነተኛ ማንነቱ ይገለጣል። እጅግ ኩሩ፣ የሥራ ባልደረቦቹን ዝቅ አድርጎ የሚያይና ሁልጊዜ የሚያጉረመርም ሰው ነው። ፌብሩዋሪ 2 እሱና የቪዲዮ ቡድኑ ወደ ፓንክስቶኒ ከተማ ያመራሉ። እዚያም ዓመታዊውን የግራውንድ ሆግ ዴይ ፌስቲቫል እንዲዘግቡ ይመደባሉ። ፊል ግን ቦታውንና ፌስቲቫሉን እየነቀፈ ያጉረመርማል። ሆቴል ደርሰው ሲያድሩ በማግስቱ ጠዋት ልክ በ12 ሰዓት በሬዲዮ ላይ በሚለቀቅ ዘፈን ይነቃል። ፊል ወደ ውጪ ሲወጣ የሆቴሉ ስራ አስኪያጅ በመንገድ ላይ የሚያገኘው ለማኝ እና የትምህርት ቤት የድሮ ጓደኛው ኔድ ሁሉም በተራ ያጋጥሙታል። ፊል ግን ሁሉንም በንቀት እያናገረ ያልፋቸዋል። ፌስቲቫሉ ላይ ደርሰው ዘገባውን ሲሰሩ ይዘግቡት የነበረው ፍጥረት ወይም ደግሞ ግራውንድ ሆግ የክረምቱን መራዘም ያበስራል። ህዝቡም ይጮሃል። ዘገባው አልቆ ወደ ቤታቸው ሊመለሱ ሲሉ ግን ፊል እንዳይመጣ የተናገረው ከባድ የበረዶ ማዕበል መንገዱን ይዘጋዋል። በመሆኑም በከተማዋ ለመቆየት ይገደዳል። ፊል በንዴት ወደ ክፍሉ ተመልሶ ቀዝቃዛ ሻወር ወስዶ ይተኛል። የሚገርመው ነገር ግን እዚህ ላይ ይጀምራል። በማግስቱ ጠዋት ልክ በ12 ሰዓት በትላንትናው ዕለት የሰማው ዘፈን በሬዲዮ ላይ በድጋሚ ይጮሃል። ፊል ግራ በመጋባት ወደ ውጪ ሲመለከት ትላንት ያየው የበረዶ ማዕበል የለም። በትላንትናው ዕለት ያገኛቸው ሰዎች በሙሉ ልክ እንደ ትላንቱ ተመሳሳይ ጥያቄና ወሬ ይዘውለት ይመጣሉ። ፊል ግን ነገሩ ቀልድ መስሎት ይበሳጫል። ፌስቲቫሉ ላይ ሲደርስም ሁሉም ነገር ልክ እንደ ትላንቱ ይደገማል። ፊል ሁኔታው ስላልተዋጠለት አብሮ የመጣችውን ፕሮዲውሰር ሪታን ፊቴን በጥፊ ምችኝ ይላታል። እሷን በጥፊ ትመታዋለች። ግን ህልም አይደለም። ፊል ታሪኩን ለሪታ ቢነግራትም እሷ ግን ጭንቅላትህን ተመርመር ብላ ታሾፍበታለች። ዶክተርና ሳይኮሎጂስት ጋር ሄዶ ቢመረመርም ምንም መፍትሄ ሊያገኝ አልቻለም። ፊል ሁኔታውን ለራሱ ጥቅም ለማዋል ይወስናል። ምንም አይነት የህግ ተጠያቂነት እንደሌለበት ስለሚያውቅ ገንዘብ የጫነ መኪና በዘዴ በመዝረፍ ውድ የሆኑ ልብሶችን ይገዛል። እንዲሁም ውድ መኪናዎችን እየነዳ ይዝናናል። በየቀኑ አዳዲስ ሴቶችን ለማማለል መረጃዎችን ያጠናል። ለምሳሌ ናንሲ የምትባለውን ሴት ለማግኘት ስለሷ ሙሉ መረጃ በትላንቱ ቀን አጥንቶ በማግስቱ የድሮ የትምህርት ቤት ጓደኛዋ በመሆን ያታልላታል። ነገር ግን ይህ ሁሉ ነገር በፍጥነት ይሰለቸዋል። በመጨረሻም ዋና ዓላማውን አብራ ወደምትሰራው ፕሮዲውሰር ሪታ ላይ ያደርጋል። እሷን ለማማለል በየቀኑ ስለሷ የምትወደውን ነገር በሙሉ ያጠናል። የምትወደውን መጠጥ፣ የምትወደውን ምግብ እና የፍቅር እይታ መረጃዋን ይሰበስባል። ታዲያ ፊል በየቀኑ ባጠናው መረጃ መሰረት ፍጹም ፍቅረኛ ለመሆን ይሞክራል። ሪታ መጀመሪያ ላይ ነገሩ ቢመቻትም ፊል በፍጥነት ወደ አልጋ ለመውሰድ ሲቸኩል ግን እውነተኛ ፍቅር ሳይሆን እያታለላት እንደሆነ ተረድታ በንዴት ደጋግማ ፊቱን በጥፊ ትመታዋለች። ፊል ምንም አይነት ዘዴ ቢጠቀም ሪታን ማማለል አልቻለም። በዚህ ምክንያት ፊል ሙሉ በሙሉ ተስፋ ይቆርጣል። ይህ የማይቀየር የእስር ቤት ህይወት ስለሰለቸው ራሱን ለማጥፋት ይወስናል። መኪና ውስጥ ገብቶ ከገደል ላይ ይፈጠፈጣል። በኤሌክትሪክ ይያዛል። አልፎ ተርፎ በትልቅ ህንጻ ላይ ራሱን ይወረውራል። ነገር ግን ምንም ቢያደርግ በማግስቱ ጧት በጤናማ ሁኔታ ካልጋው ይነቃል። ሞት እንኳን ሊገላግለው አልቻለም። በመጨረሻም ፊል ሌላ መንገድ ይመርጣል። ለሪታ እውነቱን ሙሉ በሙሉ ይነግራታል። እሷ ግን አሁንም አታምነውም። ፊል እምነቷን ለማግኘት በከተማዋ ስላሉ ሰዎች ሁሉም ሚስጥር በዚያች ሰከንድ ምን እንደሚፈጠር ጭምር አስቀድሞ በመናገር ያስደንቃታል። ሪታ ነገሩን አይታ ስትደነቅ ቀኑን ሙሉ አብረው ለማሳለፍ ይስማማሉ። ፊል ራሱን ከመጉዳት ወጥቶ ሌሎችን መርዳት ይጀምራል። በየቀኑ ከዛፍ ላይ የሚወድቅ ህጻን ልጅ ይይዛል። ጎማው የተነፈሰበትን ያረጀ መኪና ያስተካክላል። እንዲሁም የመታነቅ አደጋ የደረሰበትን ሰው ያድናል። በተጨማሪም ጊዜውን በአግባቡ ለመጠቀም ፒያኖ በመጫወት በረዶ ላይ ቅርጻ ቅርጽ መስራትና የፈረንሳይኛ ቋንቋ በጥራት መናገር ይማራል። ፊል ከትዕቢተኛና ራስ ወዳድ ሰውነት ተለውጦ የከተማዋ ተወዳጅ ሰው ይሆናል። አሁን ፊል ፍጹም የተለየ ሰው ሆኗል። በየቀኑ ከአልጋው ጠዋት ሲነሳ የሚያደርገው የመጀመሪያ ነገር ሌሎችን መርዳት ነው። በመንገድ ላይ የሚያገኛቸውን ሰዎች ሁሉ አስቀድሞ ስለሚያውቅ ሁሉንም ነገር በሰከንድ ሳይሰናከል ያስተካክላል። የድሮ የትምህርት ቤት ጓደኛውን ኔድን በፈገግታ ሰላም ይለዋል። አልፎ ተርፎ ኢንሹራንስ ከሱ ዘንድ ይገዛል። ለመንገደኛውም ሆነ ለማንኛውም ሰው በደስታ ገንዘቡን ይሰጣል። አመሻሹ ላይ በከተማዋ ትልቅ የፓርቲ ፕሮግራም ይዘጋጃል። እዚያ ፓርቲ ላይ ፊል አስደናቂ የፒያኖ ተሰጥኦን ለህዝቡ ያሳያል። ሪታ ወደ ፓርቲው ስትገባ ፊል በከተማዋ ሰዎች ሁሉ ምን ያህል እንደሚወደድና እንደሚከበር ስታይ በአድናቆት ትደመማለች። እያንዳንዱ ሰው ወደ እሷ እየመጣ ፊል እንዴት ህይወቱን እንደታደገለት ይመሰክራል። በፓርቲው ላይ የሰዎች ጨረታ ፕሮግራም ይካሄዳል። ሪታ ሌላ ሴት ፊልን በጨረታ እንዳትወስደው በመፍራት ያላትን ገንዘብ በሙሉ አውጥታ ፊልን በጨረታ ታሸንፈዋለች። በዚያ ምሽት ፊል በበረዶ የተቀረጸውን ውብ ምስሏን ያሳያታል። ሪታ በፊል እውነተኛ ፍቅርና መልካምነት ልቧ ሙሉ በሙሉ ይሸነፋል። በዚያ ምሽት አብረው ያሳልፋሉ።
ፊል በዚህ ጊዜ ምንም አይነት ጥፋት ሳይሰራ በሰላም አብሯት ይተኛል። በማግስቱ ጠዋት ልክ በ12 ሰዓት ሬዲዮ እንደገና መጮህ ይጀምራል። ነገር ግን በዚህ ጊዜ የሚለቀቀው ዘፈን የተለየ ነው። ፊል አይኑን ሲከፍት ሪታ አሁንም ባልጋው ላይ አጠገቡ እንዳለች ይመለከታል። ፊል ማመን ያቅተዋል። ወደ ውጪ ሲመለከት በረዶ ቀልጦ አዲስ ቀን ወጥቷል። አዎ ፊል በመጨረሻ ያንን ማለቂያ የሌለውን የጊዜ እስር ቤት ሰብሮ ወጥቷል። ፊል በጣም በመደሰት ሪታን አቅፎ ይስማታል። ከዚያም በዚህች ውብ ከተማ ውስጥ አብረው አዲስ ህይወት ለመጀመርና ቤት ለመግዛት ወስነው በደስታ ጉዟቸውን ይቀጥላሉ። ታሪኩ በዚህ ያበቃል። እናንተስ ልክ እንደ ፊል አንድ ቀን ደጋግሞ ቢመጣባችሁ ምን ታደርጉ ነበር? በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።